በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አምላካችን ፍቅርና ሰላም ይህንን ትምህርት የምታደምጡ ሁላችሁም ሰላም እላችኋለሁ። የልዑል እግዚአብሔር የአምላካችን ሰላም በሁላችንም ላይ ይደር። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት የቅዱሳን ጻድቃን ሰማዕታት ተራዳኢነት ከሁላችን ጋር ይሁን። በዚህ ትምህርት እግዚአብሔር አምላክ ቢረዳንና ቢያግዘን ቅዱስ መንፈሱ ጥበብና ዕውቀትን ቢገልጥልን ትምህርተ ሃይማኖትን በምዕራፍ 1 እንጀምራለን። ምዕራፍ 1 ላይ ትምህርተ ሃይማኖትን በውስጡ በርካታ ርዕሶች ያሉትን እንመለከታለን ማለት ነው። እግዚአብሔር እንዲያስተምረን እግዚአብሔር እንዲፈቅድልን የእርሱ ቅዱስ ፈቃዱ ይሁንልን። እንግዲህ በምዕራፍ 1 ከምናያቸው በርካታ ርዕሶች መካከል ዛሬ 2 ርዕሶች እናያለን። ይሄም የመጀመሪያው ሃይማኖት ማለት ምን ማለት ነው የሚለውና የእግዚአብሔር ባህሪያትን እንመለከታለን። ከእግዚአብሔር ባህሪያት ውስጥ ደግሞ አንዱን ብቻ እንመለከታለን። በቀደም ተከተላቸው ማስታወሻ ያያዛችሁ ጥቅሶችን በደንብ እየተከታተላችሁ እንድትማሩ በእግዚአብሔር ስም አሳስባለሁ። እንግዲህ የመጀመሪያው ሃይማኖት ማለት ምን ማለት ነው? ትርጉሙ በስንት ይተረጎማል? ቃሉስ ከየት ነው የመጣው የሚለውን እንመለከታለን። በፍቺ ደረጃ የሃይማኖት ትርጉም የቤተክርስቲያን ሊቃውንት በሁለት መንገድ ተርጉመውት እናገኛለን። አንደኛው መዝገበ ቃላዊ ፍቺ ሲሆን ሁለተኛው ደግሞ ምስጢራዊ ፍቺ በመባል ይታወቃል። የመጀመሪያው መዝገበ ቃላዊ ፍቺ የሚለውን ስንመለከት በተለይ አለቃ ኪዳነ ወልድ ክፍሌ የተባሉ ቃላትን የሚተረጉሙ ወይም ቃላትን የሚተረጉም መጽሐፍን ያዘጋጁ ታላቅ አባት ስለ መዝገባዊ ፍቺው ሲናገሩ ቃላዊ ፍቺውን ሲያስቀምጡ ሃይማኖት ማለት ሃይመነ ከሚለው የግዕዝ ግስ የመጣና አሚን ወይም እምነት የሚል ትርጉም እንደሚሰጥ ተናግረዋል። ሃይማኖት ማለት ማመን፣ መታመን፣ እምነት፣ ጽኑ ተስፋ፣ የአምልኮ ባህል በልብ በረቂቅ የሚሳል ማለት እንደሆነም በደንብ ያብራራሉ። ሃይመነ ማለት ታመነ፣ አመነ በሚል ይተረጎማል። አሚን ማለት ደግሞ ማመን፣ መቀበል፣ ተስፋ ማድረግ፣ አለመጠራጠር ማለት እንደሆነ በደንብ አብራርቶ ይህ መጽሐፍ ይገልጣል። እምነትን በቁሙ ስንወስዶ ደግሞ ሃይማኖት ማመን፣ መተማመን ማለት እንደሆነ በደንብ በስፋት ሰፍሮ እናገኘዋለን። ሁለተኛው ምስጢራዊ ፍቺ ደግሞ ጽንሰ ሐሳባዊ ወይም ደግሞ ሃይማኖታዊ ፍቺን የያዘ ስለሆነ ሃይማኖት ማለት በባህሪው የማይታይና የማይዳሰስ አንድ አምላክ እግዚአብሔር መኖሩን አምኖ ፈጣሪ ዓለማት፣ ሠራይ ዓለማት፣ መጋቢ ፍጡራን ወይም ዓለምን የፈጠረ ዓለምን የሰራ ለሁሉ ለፍጥረታት ሁሉ የሚመግብ አዳይ መሆኑን እና በባህሪውና በመለኮቱ እጅግ ረቂቅ መሆኑን በልዩነትና በአንድነት የሚኖሩ ፍጥረታትን ሁሉ በአንድነትና በሶስትነቱ የሚገዛ በመላእክት አካሉ ፍጹምነት በህሊናና በልቦና ተገንዝቦ ያለ መጠራጠር እውነት ነው ብሎ እግዚአብሔርን ማመን መቀበል እንደሆነ መጻሕፍትም ይናገራሉ፣ አባቶቻችንም ያስረዳሉ። ለዚህም ማስረጃ የሚሆነን ጥቅስ ስንመለከት በዕብራውያን መልእክቱ ቅዱስ ጳውሎስ በምዕራፍ 11 ቁጥር 1 እስከ 3 ድረስ ያለውን በደንብ ማየት በቂ ነው። ሃይማኖት ወይም እምነት የማናየውን ነገር እንዳለ አድርገን ማመን እንደሚገባና ተስፋ የምናደርገውንም የሚያስረግጥ መሆኑን ቅዱስ ጳውሎስ አብራርቶ ነግሮናል። በሮሜ መልእክቱ አሁንም ቅዱስ ጳውሎስ ለሮሜ ሰዎች በላከላቸው ምዕራፍ 10 ቁጥር 10 ላይም ይሄንን በደንብ አድርጎ ያብራራል። ሃይማኖት ማለት ከእግዚአብሔር ጋር የሚያገናኝ ረቂቅ መንገድ እንደሆነ ወይም ፍኖተ እግዚአብሔር እንደሆነም መጽሐፍ ቅዱስ ይናገራል። በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ብንመለከት ሃይማኖት ከእግዚአብሔር ጋር የሚያገናኝ መንገድ እንደሆነም ይናገራል። የተወደዳችሁ ተማሪዎች፣ የተወደዳችሁ የእግዚአብሔር ቤተሰቦች በልቦናችሁ ሰሌዳ ላይ የጻፋችሁ እንድትከታተሉና በእውነትም
ይህን እግዚአብሔርን መንፈስ ያለበትን እውነተኛ ትምህርት በአእምሯችሁ እንድትቀርጹ ያሳሰብኩ ስለ ሃይማኖት መማሩን እንቀጥላለን። ሃይማኖት ማለት ተስፋ የምናደርገውን ነገር እንድናገኝ የሚያስችል ማለት ነው። ለምሳሌ ክርስቶስ ሐዋርያቱ እንዴት ብለን መጸለይ እንደሚገባን አናውቅምና ጸሎት አስተምረን ባሉት ጊዜ አባታችን ሆይ ብላችሁ ጸልዩ፣ አባታችን ሆይ ስትሉ እንዲህ ብላችሁ ጸልዩ ብሎ አስተምሯቸዋል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን እያልን እንጸልያለን። ይሄ ማለት ምን ማለት ነው? የእግዚአብሔር ፈቃድ ወደኛ እንድትመጣ ተስፋ አድርገን የማናየውን አባት እግዚአብሔርን አባታችን ሆይ እያልን የምንጸልይበትና እግዚአብሔርን የምንለምንበት መሆኑ ያስታውቃል፣ ያስረዳል ማለት ነው። ስለዚህ ሃይማኖት መሰረት ነው። ሃይማኖት ከእግዚአብሔር ጋር የምንገናኝበት ነው። ሃይማኖት ደግሞ እግዚአብሔርና ሰው የሚገናኙበት መንገድ ነው። እነዚህ ነጥቦችን በተጨማሪነት ብንመለከት ስለ ሃይማኖት ወይም ሃይማኖት ምንድነው የሚለውን በደንብ አድርገው ያስረግጡልናል። አባቶቻችን ሃይማኖት መሰረት ነው ይላሉ። እንዲሁም ሃይማኖት መሰረት ስለመሆኑ እነ ቅዱስ ዮሐንስ አፈወርቅ በሃይማኖት አበው ትምህርታቸው አብራርተዋል። እምነት መሰረት ናት፣ ሌሎቹ ግን ህንጻና ግንብ ናቸው ብለው ይናገራሉ። በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ በህንጻና በግንብ መስሎ እነዚህ ነገሮች ተናግሯቸው እናገኛለን። ለምሳሌ ሰው ሃይማኖት ካለው ሃይማኖቱ መሰረት ይሆንና ልክ ሌሎቹ እንደሞር ላይ ሰው ቤትን ሲሰራ ከስር መሰረትን ገንብቶ ወደ ላይ ደግሞ ግድግዳ ብሎኬት እንደሚያቆም ሁሉ ጣራና መስኮት እንደሚያደርግ በር እንደሚያዘጋጅ ሁሉ ሰው ሃይማኖት ካለው ሃይማኖት መሰረት ይሆንና ምግባሩ ትሩፋቱ ወይም ደግሞ በሃይማኖት ውስጥ ሆኖ የሚያደርገው በጎ ስራ ለሌሎች ማሰብ፣ መመጽወት፣ ከደሃ ከተቸገሩ ጋር መብላት፣ አስራት በኩራትን ማውጣት፣ የምግባርና የሃይማኖት ስራዎችን መስራት እነዚህ መሰረት እንደሆኑ ቅዱስ ዮሐንስ አፈወርቅ ይናገራል። ቅዱስ ጳውሎስም ቅድም በተጠቀሰው በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባዋል ብሎ ተናግሯል። ስለዚህ እምነት መሰረት ነው ማለት ነው። በተጨማሪም በወንጌል ላይ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አለት በተባለው በቅዱስ ጴጥሮስ እምነትና ምስክርነት ማመን፣ ይህም ደግሞ ጌታችን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ ማመን። ለምሳሌ ቅዱስ ጴጥሮስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ እንዳመነ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን በእውነት የሃይማኖት መሰረት ነው። አንድም ደግሞ እግዚአብሔር በአንድነቱና በሶስትነት የሚመለክ አንድም ሶስትም አምላክ ነው ብሎ ማመን እሱ ራሱ መሰረት ነው። በተለይ በዚህ ዘመን ክርስቶስን የሚክዱ ባህሪውን፣ ጠባዩን፣ ግብሩን የማያውቁ በጣም ብዙዎች አሉና ስለ ክርስቶስ አብዝቶ ማወቅ እጅግ ጠቃሚ ነው ማለት ነው። ሁለተኛው ሃይማኖትን በደንብ ከሚገልጡልን ቅድም መሰረት ነው ብለናል። መካከል ደግሞ በሁለተኛነት የምንመለከተው ሃይማኖት ከሰውም ዕውቀት ከፍጥረታትም ልህቀት በላይ መሆኑን መረዳት ያስፈልጋል። ሰው በስሜት ሕዋሳቱ መምሮ ያውቃል። ለምሳሌ ሻካራውን፣ ለስላሳውን በእጁ ከዳሰሰ፣ ጨለማውን ደግሞ እንዲሁ በአይኑ ካየ፣ ጣፋጩና መራራውን በምላሱ ከቀመሰ፣ መዓዛውን ደግሞ እንደዚሁ በአፍንጫው ካሸተተ፣ እንዲሁም ደግሞ ድምጾችን በጆሮ ከሰማ በእነዚህ የስሜት ሕዋሳቶች ምን እንደሆነ ማወቅ ይችላል ምድራዊውን ነገር። እግዚአብሔርን ለማወቅ ግን በስሜት ሕዋሳታችን መርምረን አይደለም፣ በህሊና ነው። እግዚአብሔርን ተመራምሮ ያገኘው አንድም የለም። የትኛው ምድራዊ ዕውቀት ክርስቶስን እግዚአብሔርን ሊደርስበት አይችልምና ይህን የሰው ዕውቀትን ድንበር የሚያልፍ መሆኑን ሃይማኖት መረዳት ይገባል። ምክንያቱም እግዚአብሔርን በምርምር ያገኘ ማንም የለም። ምክንያቱም እሱ እግዚአብሔር መንፈስ ስለሆነ በሃይማኖት ውስጥ ስንኖር ሃይማኖት ከዕውቀት በላይ መሆኑን የምንረዳው በአሜን ወይም በእምነት ብቻ ስለምንቀበለው ነው። ሃይማኖትን ይሁንልኝ ብለን ነው የምንቀበለው። እግዚአብሔር አምላክ እንደሆነ አምነን፣ እግዚአብሔር ጌታ እንደሆነ አምነን፣ እኛ ፍጥረቱ በእግዚአብሔር የተፈጠርን መሆናችንን አምነን እግዚአብሔር አምላክ ነው፣ አስገኝ ነው፣ ፈጣሪ ነው ብሎ ብቻ ማመን ነው። ምክንያቱም ሃይማኖት በዕውቀትና በምድራዊ ጥበብ የሚታወቅ እግዚአብሔርን በምድራዊ ጥበብ የሚገለጥ ስላልሆነ በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ
እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆን አምነናል እንዳለ አውቀናል እንዳለ የሕያው እግዚአብሔር ልጅ መሆኑን በምንም አላመኑ ማለት ምድራዊ ዕውቀት ምድራዊ ጥበብ አልገለጠላቸውም ሰማያዊ ዕውቀትና እምነት እንጂ። ለዚህ ነው ራሱ ክርስቶስ ይህን ስጋና ደም አልገለጠልህም ያለው። ስለዚህ ሃይማኖት ስንል ከሰው ልጆች ዕውቀት በላይ መሆኑን መረዳት ያስፈልጋል። ሌላው በሶስተኛነት ሃይማኖት ተስፋ የምናደርገውን የሚያስረግጥ መሆኑን ማወቅ ያስፈልጋል። በረቂቁ የሰው ህሊና እንዲሁም ደግሞ ግዘፍ በነሳው የሰው ስጋ ሃይማኖት ተመርምሮ የሚደረስበት አይደለም። ስለዚህ ሃይማኖት በሰው እምነት በልቦና ውስጥ በተጻፈ እምነት ይሁንልኝ ብሎ መቀበል ነው። ስለዚህ ይህን ይሁንልኝ ብለን የተቀበልነውን ሃይማኖት ተስፋ የምናደርጋትን ሃይማኖት የሚያስረግጥልን እርሱ ራሱ ባለቤቱ እንደሆነ በእምነት ያመንነው በሳያዊ የሚያምኑ ብፁዓን ናቸው ብሎ ስለተናገረ ማለት ነው። ስለዚህ በእምነት የማናየውን የምታስረዳ አንተ አምላክ ነህ፣ ጥበብህና ዕውቀትህ ከኛ ጋር ይኖራል፣ መንፈስህን ትገልጥልናለህ፣ መንፈስህም ያስረዳልናል ብለን ማመን ነውና ሃይማኖት ተስፋ የምናደርገው በኋላኛው ዘመን በፍጻሜ ዘመን ክርስቶስ ወደ ምድር ሲመጣ ለፍርድ በሃይማኖት ጥላ ስር ያሉ በምግባር በትሩፋት የበረቱ ንስሐ የገቡ ከክርስቶስ ጋር የሚኖሩበት መሆኑን ማወቅ ያስፈልጋል። ሃይማኖት ግን ማለት የመጀመሪያው ይሄ ነው። ሃይማኖትን ስንማር እግዚአብሔርን ባህሪ እንማራለን። እግዚአብሔር ማን ነው፣ ባህሪው ምንድነው እያልን እንማራለን። እሱንም የምንመለከት ይሆናል። ግን አሁን ስለ ሃይማኖት ትርጉም ይሄን ያህል ከተመለከትን በክፍል 2 ደግሞ ትምህርታችን እግዚአብሔር የፈጠራቸው ፍጥረታት የሚያምኑ ፍጥረታትና የማያምኑ ፍጥረታት ይሄን ማለት ነው ሕያው የሆኑ ፍጥረታትና ግዑዛን የሆኑ ፍጥረታት ማለት ነውና እነሱን በደንብ አድርገን እንመለከታለን። የሃይማኖት አጀማመርን እንመለከታለን። ፍጥረታትን ሲፈጥር ደግሞ የሚያምኑ ፍጥረታት እነማን ናቸው? የሃይማኖት አጀማመር ምንድነው? ሃይማኖት ከማን ለማን እንዴት ተሰጠች የሚለውንም የሃይማኖት መሰጠትና የመላእክትንም ባህሪና ጸባይ በደንብ እንመለከታለን ማለት ነው። በሚቀጥለው ይሄን እስክንመለከት ድረስ ዛሬ የመገበን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በክፍል 2 እስከምንገናኝ እግዚአብሔር ሰላም፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ። ሰላም ቆዩ።